عليهم بمسيطر إلا من تولى وكفر فيعذبه الله العذاب الأكبر إن إلينا إيابهم ثم إن علينا حسابهم. صدق وعده ونصر عبده وأعز جنده وعزم الأحزاب وحده ዘዲ ያሲን አሊ እንኳን አብሮ አደረሰ። በዓል በጣም ጥሩ ነው። ድባቡም የተለየ ነው። በጣም ደስ ይላል። የአንድ ወር ቆይታ ያው ማንኛውም ሙስሊም እንደሚያውቀው የረመዳን ቆይታ በጣም ጥሩ ነው። ሁሉም ሰው ደስ ብሎት ነው ያሳለፈው። በአምልኮ በተለያዩ ተግባራት ነው ያሳለፍነው። አሁን እንግዲህ ቀኑ ደርሶ በዓሉ ደርሶ ረመዳንንም ሸኝተናል። ዛሬ በዓሉ ላይ ነው የምንገኘው ማለት ነው። አዎ የመጀመሪያው በዓል ሲመጣ ሁሉም ሰው ደስተኛ እንዲሆን ነው የሚፈለገውና ከነዛ መሃል ደግሞ ከህብረተሰቡ መሃል ዝቅተኛ የኑሮ ደረጃ ላይ ያሉ ሰዎች ደስተኛ እንዲሆኑ በመጀመሪያ አላህ ራሱ ያንን ነገር ባላንስ ለማድረግ ነው ሀብታሞች ዘካ ተወስዶ ለድሆች እንዲሰጥ ያዘዘውና ሁሉም ደስተኛ ሆኖ በቀኑ በደስታ እንዲያሳልፍ ነው። አሁን ደግሞ ኢደል ፈጥር ላይ ዘካቱል ፊጥር የሚባል አለ። ዘካቱል ፊጥር ረመዳንም ሙሉ ከጾምም በኋላ መጨረሻ ማብቂያው ላይ ዘካው ይሰጣል። የሚሰጠው አንደኛ ለምስኪኖች ደስታ እንዲሆን፣ ሁለተኛ ለጾሚው ደግሞ ጾሙ ውስጥ ያበላሸው ያጎደለው ነገር ካለ ያንን ነገር ሙሉ እንዲያደርግለት ነው። በዚህ በኩል እሱ የሚያገኘው ነገር አለ፣ በዛ በኩል ደሃውም ይጠቀማል። ዘካ አሁን ብቻ በኢደል ፊጥር ብቻ ሳይሆን በርትቶ መቀጠል ያለበት ነገር ነው። ሰደቃ ሁሌም መቀጠል ያለበት ነገር ነው ብዬ ማስበው። መርሐባ። በመጀመሪያ ዓለም ላይ የሚገኙ የእስልምና እምነት ተከታዮች እንኳን ለ1447ኛው የኢደል ፈጥር በዓል በሰላም አደረሳችሁ ላለው። በመቀጠል ለቤተሰቦቼ፣ ለጓደኞቼ፣ ለሚያቁኝ፣ ለማላቃችሁ አጠቃላይ ለእስልምና እምነት ተከታዮች መልካም የኢደል ፈጥር በዓል እንኳን አደረሳችሁ። መልካም በዓል። ስሜ አራርሳ ያደም እባላለሁ። እንኳን አብሮ አደረሰን። ዛሬ እንደምታዩት ያው የኢደል ፈጥር ወይ ኢደል አድሃ እንደምታዩት ነው በጅማ ላይ በጣም ደስ ብሎናል። እንኳን አደረሳችሁ የኢትዮጵያ ሕዝብ ሙሉ በሙሉ ብያለሁ። ለቤተሰቦቼ ሻሸመኔ ያሉ ፋሚሊዎቼ እንዳለ እንኳን አደረሳችሁ። መላ የኢትዮጵያ ሕዝብና በተለይ ማዘሬ እንኳን አደረሰሽ ብዬሻለሁ። ተቀበይኝ። فيها عين جارية فيها سرر مرفوعة وأكواب